እግዚአብሔር ይግደልላችሁ። ደግሜ ይላል እግዚአብሔር ይግደልላችሁ። ነገራችሁን እንዳታቅፉ፣ ነገራችሁን እጃችሁ እንዳይገባ ያደረገ ማንኛውንም አካል በኢየሱስ ስም እግዚአብሔር ይግደልላችሁ። በጌታ በደንብ ስሙኝ። መጽሐፍ ሲናገር ከያዕቆብ ልጆች መካከል አንዱ ይሁዳ ነው ይላል። ይሁዳ 3 ልጆች አሉት። ኤር፣ አውናንና ሴሎም የሚባሉ 3 ልጆች። ለመጀመሪያ ልጁ ለኤር ትዕማር የምትባለው ልጅ አጋባ ይላል። ኤርም በእግዚአብሔር ፊት ክፉ ስለነበረ እግዚአብሔርም ገደለው ይላል። ኤርም ስለሞተ ለሁለተኛው ልጅ እንደገና አጋባ ለአውናን። አውናንም ከትዕማር ጋር ሲገናኝ ዘሩን በመሬት ላይ ስለሚደፋ እግዚአብሔርም ቀሰፈው ይላል። ምን አደረገች ትዕማር? ምን አጠፋች ትዕማር? ምንም ሳታደርግ ሰው እንደከፋባት፣ ጠላት እንደዚህ ከፋባት እላችኋለሁ። ነገራችሁን እንዳታቅፉ፣ ነገራችሁ እጃችሁ እንዳይገባ ያደረገ የትኛውም የጨለማ ጉልበት በጌታ በኢየሱስ ስም የሞተ ይሁን። እግዚአብሔር ይግደልላችሁ። አሃዲላሎሳ ካቫኒያ የትዕማር መጨረሻ በዚህ በኋላ አበቃም። ታውቃላችሁ መጽሐፍ ሲናገር ይሁዳም 2 ልጆቹ ስለሞቱ 3ኛው ልጁ እንዳይሞትበት በመስጋት ትዕማርን ወደ እናትና ወደ አባቷ ሀገር ሸኘ ይላል። አሃዲና ካባርዴል ቫኒያ ካቦና ማካባ ነገሯ እንደዚህ እንዳላበቃ መጽሐፍ ቅዱስ ሲናገር ከዕለታት አንድ ቀን ይሁዳም ይላል በጎችን ሊሸልት በወረደ ጊዜ ትዕማርን መንገድ ላይ ጠበቀችው። ሴተኛ አዳሪ መስላ መንገድ ላይ ጠበቀችው ይላል። ከሷ ጋርም ይሁዳም ተኛ። ትዕማርም ከይሁዳ መንታ ልጆችን ወለደች። አንዱ ስም ታውቃላችሁ መጽሐፍ ሲናገር ፋሬስ ይባላል። ፋሬስ ደግሞ ታውቃላችሁ እሴይን ወለደ። እሴይ ዳዊትን ወለደ። ዳዊት ደግሞ ታውቃላችሁ የኢየሱስ ዘር ግንድ ነው። በጌታ በኢየሱስ ክርስቶስ እግዚአብሔር ያየላችሁን፣ እግዚአብሔር የተመለከተላችሁን ስፍራ እንዳታዩ፣ እንዳትመለከቱ፣ እግዚአብሔር የሰጣችሁን ነገር እንዳታቅፉ የሚያደርግ እጅ በጌታ በኢየሱስ ስም የተሰበረ ይሁን። እግዚአብሔር አምላክ ጠላቶቻችሁን ይግደልላችሁ። በኢየሱስ ክርስቶስ መንገዳችሁን የዘጋ የትኛውንም ግድብ በጌታ በኢየሱስ ክርስቶስ ስም የተነቀለ ይሁን፣ የተሰበረ ይሁን። የናንተ ነገር ወደ እናንተ ፈጠነ። የናንተ ጉዳይ ወደ እናንተ ነገር ፈጠነ። ሆነባችሁ፣ ተፈጸመባችሁ። በኢየሱስ ክርስቶስ ስም ሆነብሽ።